እሺ ዝገማ ማህበረሰብ so I know ሰሞኑ ጠፍቻለሁ you know what I'm saying አይ ትንሽ በጣም ቢዚ ሆኜ ነበረ you feel me ይሄን ወር like this month maybe like the last part of October እና November ትንሽ ልጠፋባችሁ እችላለሁ because እዚህ ሀገር holiday season ነው pretty much ሰሞኑን Thanksgiving ነበረ ክሪስማስ እየመጣልን ነው ከዛ በኋላ ኒው ይር ምናምን ነገር ይላል so በዛ ምክንያት holiday season ነው እና holiday season ሲሆን ደግሞ ትንሽ ስራ ይበዛብናል so ዝገባ ማህበረሰብ በዛ ምክንያት ነው ሰሞኑን የጠፋሁት the last time video upload ያደረኩት maybe like 5 ቀን 6 ቀን ምናምን ነገር ሳያልፈኝ አይቀርብዳ ዝገማ ማህበረሰብ hopefully understand እንደምታደርጉት ተስፋ አደርጋለሁ ይፈሚ ለማንኛውም ዝገማ ማህበረሰብ ዲዳችሁ ያ ማን ሰሞኑን ጠፍቻለሁ ያ ልክ እንዳልኳችሁ holiday season ነው አሁን holiday season ላይ ስራ ትንሽ ይበዛል ይፈሚ so you guys have to understand me ይፈሚ ለማንኛውም ዝገማ ማህበረሰብ ሰሞኑን ኤምኦቢ አሪፍ ስራ ለቋል እየተባለ ነው በጣም ሪኮመንድ ያደርጋችሁልኝ ነው ማን መኔሻ ነው በኤምኦቢ ሪአክት አታረገበት ደራር ያላችሁ ነበር we're back with the movie you know what I'm saying ለማንኛውም ዝገማ ማህበረሰብ ብዙ አለፍልፍባችሁ ውሃ ጠምቶኛል ይሌላ ጠምቶኛል አይጎላ sometimes ረቧችሁ ምግብ ከመበሉ ውሃ ጠምቷችሁ ውሃ ስጠጡ ያለው ፊሊንግ ስጫዋለሁ ለማንኛውም እንደተለመደው ይህን ቻናል ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ እንደገና ደግሞ ይህን ቪዲዮ ላይክ በማድረግ ጀምሩ አያስከፍልም ይፍሚ በጣም ነፃ ነው በጣም ማለት አላስፈልገኝም ግን ነፃ ነው ይፍሚ እና ያ ብዙ አላዝጋችሁ እንደተለመደው ይሄ ዘፈን ድሪል ኮነ አፕሎድ የሚደረገው በድሪሎፒያ ቻናል ላይ ነው እና ድሪሎፒያ ቻናል ላይ ያለው ኢንጌጅመንት እና ተመችቶኛል ኦልሞስት ከዚህኛው ከዋና ቻናሌ እኩል አካባቢ በጣም ይቅርታ እኩል አይደለም ግን ተቀራራቢ የሆነ ኢንጌጅመንት ነው ያለውና I'm happy because አብዛኞቻችሁ ግልብጥ ብላችሁ እዛ ስለሄዳችሁ hopefully subscribe መጠኑንም እንደምታብዙ ተስፋ አደርጋለሁ አሁን ወደ 200 አካባቢ ሰብስክራይበርስ አለን hopefully ጨምራል ብዬ አስባለሁ በዛ ቻናል 1000 ለመግባት ነው ዋና ፕላናችን 1000 ከገባን በኋላ በድሪሎፒያ ቻናል ላይቭ ይጀምራል ዳክመንተሪዎቹ ምናምን ነገር you know what I'm saying like ሞመንተሙን በላይ ነው ማድረግ መፈልገው እዛ ቻናል ላይና you feel me like ዋናው የአክቲቪ ላይ ሞር ላይክ ብዙ ነገሮችን ነው መቀላቀለው አንዳንድ ጊዜ ድሪል ሪአክት ላደርግ እችላለሁ አንዳንድ ጊዜ ጌም ልጫወት እችላለሁ አንዳንድ ጊዜ ዝም ብዬ ኖርማል ቪዲዮችን ሪአክት ላደርግ እችላለሁ you feel me like ይሄ የአክቲቪ የሚለው ቻናሌ pretty much I do everything ድሪሎፒያ ግን ድሪል እና ድሪል ብቻ you feel me ለማንኛውም ዝገማ ማህበረሰብ በጣም አለፍልፍባችሁ እንደተለመደው ሁሉንም ቻናሎችን ሄዳችሁ ሰብስክራይብ አድርጉ ላይክ አድርጉ አያስከፍልም ኢንስታግራሚን ፎሎ አድርጉ እና ቲክቶኬን ማን ቲክቶክን በጣም ችላይ ያለው ነው ባድ ቲክቶክ ላይ go check it out ዲስክሪፕሽን ላይ ሊንክ ታገኛላችሁ you know what I'm saying ለማንኛውም በጣም ብዙ አላዘጋጁ alright so ኤምኦቢ እዚህ ጋር እንደምታዩት ኤምኦቢ ፍላፓ ብሎ እና ዴቭ ሲምባ ቹሮ አዲስ ተፈለቀው let's check it out ኦኬ ገና 9 ቀን ነው ከተለቀቀ ከስተኝ በኋላ ነው ሪአክት ያደረኩበት ያለው እና 64000 ቪው አለው ኦኬ ይህ ስራ መታሰቢያነቱ rest in peace my blood ማነች ኦጂ who's this okay ፈልጋ ነፍታለች ሁሉም ሰው ያያታል ጀለስ ገጀራ ይዛ ነው ፐፒን ያየሁት ኦኬ ፍላፓ ብሎ ፐፒ ይዛለች ጀለስ ገጀራ ይዛለች እዛ ጋር ክራሽ አውት ሞድ ላይ ነው ያሉት ክራሽ አውት ሞድ ላይ ኖ ነፍታ ደምቃለች አመሰገንኩ ፈጣሪዬ ፈጥሮ አርጎት ልቤን ያውሬ ለአስጠጪ የለኝም ረታው ልቾራቸው መተዋው በልቤ ላይ የለም አንድ ለቅሶ የሚታየኝ ኤምኦቢ ነክሶ ማላይ ካስተጭኝ ቹሮ ሰራራ በለው
በስኮቤሎ ታንገቱን በጥሰው ሶስት ፊት ቆሼ ነው ተውረኝ ነው ለመናህን ለእናትህ አቆየው ይማጠነው ስለቴን ይዤ አናቱን እንድከፍለው ነው አርጌ ከሸገር አርቀው መገኘቱ በራሱ ታምር ነው አሌ ዲባላ ይመጣል በምሽል ሊበላ እንዳሸሽ ጭራሽ እንዳፈራ አለፍ ለፓብሎ ሁሌ ካንተ ጋራ አሉን ተከሳሽ አፍታች ገድዬ ወደ ኋላ የለም ባንድና ቲምዬ ሰማራ ድጋለው ጭካኔ ከጥንት ለየዋሉ ስጋን ካጠንተ ይርጥፋ ጋዚስ ባረበረኝ አንተን ሳይ ረፍቴ ላይ እስክደፋ ጸልይ ወደ ሰማይ ይርጥፋ ጋዚስ ባረበረኝ አንተን ሳይ ደሞ አለቁስ ፕሊፌን ስንት ነው ፕራይስ ስንት ነው ፕራይስ ስንት ነው ፕራይስ ጨርቆስ ቻልሜዳ ፍራንስ ቱሮ አስተችካየ አናቱንም በለው ጋታጋታን ዛብ እንዳሻምበት ነው ገባው ከዘማን ትስፓው ሜዳ ነው ፍላባ ሲምባ ጋድማን ቱሮ ግደላሌን ባንዱ ስታይሌ ሲምባ በለው ስፕሊፍ ነፍተን ቀረፍን ትስፓው ጀለስን እያንገላጦት በጋዝ ከሳስ መልቋል ለመንሳት ይመቻል ለውሬ እንዳይመች አርገን ሲፓፋነጋን ሲነድ እስኪሆን አመድ ይጥፋ ጋዚስ ባደበረኝ አንተን ሳይ ረፍቴ የለኝ እስክደፋ ጸልይ ወደ ሰማይ ይጥፋ ድሪል በቅላጼ አይቻላቅም አይንጎ ላይት ያ this is like የሆነ ዩኒክ የሆነ ስራ ነው because so here is the thing right of course this is too violent ግን ደግሞ ከውስጥ ከጀርባ የድሪል ቢት አይሰማኝም so it's like ድሪል ያለ ድሪል ቢት you know what I'm saying ለዛ ነው በጀመ like for the most part I was confused because like እንዴል ላመጣው እየሞከርኩ ነው because እንዴል ልበላችሁ they're singing most of the time rap ከማረጋቸው በላይ ሞሮስ እየዘፈኑ ነው you know what I'm saying እና በዘፈን ደግሞ ድሪል አይቼ ስለማላቅ I was confused for the most part እስቲ we're gonna see what happens ባደበረኝ አንተን ሳይ ረፍቴ የለኝ እስክደፋ ጸልይ ወደ ሰማይ like on a part literally he's singing he's not rapping he's singing you know what I'm saying ጸልይ ወደ ሰማይ ጸልይ ወደ ሰማይ nigga Gaza MOB yeah Bobby minus studio Pali A to N nigga Gaza money over pages nigga ቆይ አይኔ ያየ እዚሁ ሙቪ አዲስ ስታይል ክሬት አደረጉ ወይስ what's going on because ለምን መሰላችሁ እንደዚህ ያልኩት so there is rap ማድረግ and then there is normal like sing ማድረግ መዝፈን ማለት ነው right ከሁለቱም የሚለያቸው ብዙ ነገሮች አሉ of course ቴክኒክ ዋናው ነገር ነው ራፕ ማድረግ ያው ብዙ ጊዜ of course ራፕ ለእናንተ አላስረዳቸው መዝፈን የራሱ የሆኑ ኤሌመንቶች አሉት you know I'm saying like አሁን ለምሳሌ ሞር ላይ አሁን በአማርኛ ከሆነ የሆነ መቀለጽ ምናምን የራሱ ጣጦች አሉት ይፈሚ ሞር ላይክ ሜሎዲ ላይ ፎከስ ያደርጋል አሁን ይሄኛው ራፕ of course ራፐሮች ናቸው ግን ሞር ኦፍ ላይክ ሜሎዲ ያለው ራፕ ነው እና this actually interesting because እንዴት ኤክስፕሌን እንደማድረግላችሁ አላቅም ቫይቡ ድሪል ቫይብ ነው of course you see like የሚሰጧቸው ቪዥዋል እንትን አለ ጀማው ተሰብስቦ የሆነ ስፓት ላይ ደቅ ብለው you see ብዙ ቢላ ምናምን ታያላችሁ and then of course ዘፈን ውስጥ ደግሞ like የሆነ ሰው ጥረትን ሲያደርጉት ሰማላችሁ of course ገላለ ወጋ ያለው ሂድ ከዚህ type shit you know what I'm saying ገጀራ ምናምን ነገር ታያላችሁ these are more of like የድሪል ኤሌመንቶች ናቸው you know what I'm saying እና የድሪል ኤሌመንቶችን በዘፈን that's actually crazy interesting I've never seen እንደዚህ አይነት ነገር ከዚህ በፊት I've seen የመዝፈን ስታይል ያላቸው ራፖች አይቻለሁ ግን they're not drill most of the time you know what I'm saying ድሪል የራሱ ድሪል ራሱን የቻለ እንትን ነው ከጀርባ የድሪል የራሱ ቢት አለው የድሪል ቢት ብዙ ጊዜ ድሪል ሰምታችሁ ስለመጣቁ የድሪል ቢትን ታውቁታላችሁ ካላወቃችሁ ገብታችሁ የድሪል ቢቶችን ዩቲዩብ ላይ ቼክ ማድረግ ይችላላችሁና this is actually interesting በመዝፈን ድሪል is crazy I've never heard የትም ቦታ ኤሙቢ ጋር ብቻ ነው የሰማሁት እና
አይ ገስ በራሳቸው የራሳቸውን ስታይል ክሬት አድርጉ። this is actually interesting ለእኔ it's more of confusing because እንደዚህ አይነት ነገር ሰምቼ ስለማላቅ it's new to me አዲስ ነው ይሄ ስታይል ለእኔ you know what I'm saying እና I'm still trying to process ነገሩን እንዴት እንደምቀበለው because I have never seen የመስፈን ሪል ብቻ ኤሞቢ ኦፍኮርስ ክሬቲቭ ናቸው በጣም ታለንት አላቸው እነዚህ ልጆች አፍስ ላይ ለመጀመሪያ ጊዜ አይደለም በእነዚህ ልጆች በነ ፍላፕ ሀብሎ በነ ሲምባ ምናምን ሪያክት ስናደርግ you know what I'm saying more of like የጀሜይካን የሬጌ ኤሌመንትም ከውስጥ አይቻለው like የሆነ ፓርት ላይ በተለይ ራፕ ሲያደርጉ it's not really rap it's more of like ሬጌ ስታይል ያለው በቃ በአጠቃላይ ብዙ ጀነሮችን የቀላቀሉት እዚህ ዘፈን ላይ you see violence hip hop you will see normal መዝፈን you will see reggae style you will see ብዙ ነገሮችን and የቢት አጠባበቅ ምናምን ነገራቸው ሁሉንም like ባላንስ አድርጎ ነው እንትን ሲሉ ነበረውና that's actually impressive in general ዘፈኑ በአጠቃላይ more of like ደል በላችሁ በጣም ኢንትረስቲንግ የሆነ እንትን ነው I feel like ብዙ ስራ እንደዚህ አይነት ቢሰሩ more of like ሰው ፋሚሊያር እየሆነ ይመጣል ይፍሚ እና yeah of course I don't know ለኔ ይሄን ዘፈን እንደ ድሪል ካውንት ለማድረግ ይከብደኛል I don't know I'm trying to understand like because እንደ ድሪል ካውንት ለመደረግ የድሪል ኤሌመንት ከቫዮለንሱ ውጪ ብዙ አላየው you know what I'm saying at least የድሪል ቢት ተጠቅመው ቢሆን ኖሮ I would think okay maybe ከጀርባ ድሪል ቢቱ አለ የቫዮለንስ ኤሌመንቶቹ አሉ እነሱን ብዬ እንደዛ ማለት ይችል ነበረ ግን they literally singing እየዘፈኑ ነው ይላል የሆነ ሰዓት ላይማ ሃይ ፒች ምናምን ትሰማላችሁ you know what I'm saying በሃይ ፒች ሰውን ማስፈራራት is actually creative and interesting በጣም እና አልደበረኝም በነገራችን ላይ እንደዚህ ስለ አንዳንዶቻችሁ ደብሮኝ ምናምን ሊመስላችሁ ይችላል ነው አልደበረኝም actually ያልጠላሁትም ስራውንም I'm just confused and interested at the same time ገብቷችኋል confused ሆንኩበት ምክንያት is because ለመጀመሪያ ጊዜ ነው እንደዚህ አይነት ነገር ሳይ I have never seen እንደዚህ አይነት ነገር ሳይ ሁሉንም ጀነሮች በአንድ ላይ አጠቃሉ አንድ ዘፈን ውስጥ መክተት I've never seen it like rap መዝፈን reggae style ያለ ድሪል ቢት I've never seen all of them like አጠቃላይ አንድ ላይ እንትን ተጨምቆ አንድ ዘፈን ውስጥ I have never seen it ያ ፓርት ነው ሞር ለኔ እንደ ልበላችሁ ዲሌማም አልለውም more of like confusionም interestingም አይነት ተስጠይ because ኢንትረስቲንግ ያልኩበት ምክንያት ደግሞ I can see it happening ሌላ ስራ ደጋግመው ቢሰሩ እንደዚህ አይነት ስራዎችን I would think okay maybe like more like ሰው more እንደዚህ አይነት ነገር ፋሚሊያር የሆነ ይመጣና I feel like ሰዎች ይወዱታል ብዬ አስባለሁ you know what I'm saying ለእኔ አልጠላሁትም it's actually interesting በጣም ኢንትረስቲንግ የሆነ ስራ ነው you know what I'm saying I would love to see ብዙ እንደዚህ አይነት ስራዎችን you feel me እና ፍላፕ ሀብሎ የፍላፕ ሀብሎ ኮንሲስተንሲ ተመችቶኛል actually lately ፍላፕ ሀብሎ I guess ታስሮ ስለነበረ መሰለኝ I'm not sure የሆነ ጊዜ ፍሪ ፍላፕ ሀብሎ ምናምን ሲሉ ስለምሰማ I assume ታስሮ ነው ብዬ አስቤ ነበርና ኮንሲስተንሲው actually በጣም ተመችቶኛል because የሆነ ጊዜ completely ጠፍቶ ነበረ እና ኤኬን ነበረ ደጋግሜ የማየው you know what I'm saying ኤኬን በጣም ደጋግሜ ያያት ነበር የኤኬ ኮንሲስተንሲ is crazy you feel me እና አሁን ደግሞ ፍላፕ ሀብሎ the last few months አንዳንድ ስራዎችን ትራኮችን ለቋል ይፈሚ እና ሆፕፉሊ ወደፊት ብዙ ስራዎች እንደሚለቅ ተስፋ አደርጋለሁ በአጠቃላይ ኤምኦቢ is going crazy right now የኤምኦቢ fan base is going crazy right now I feel like ኤምኦቢ fan base ከምን ጋር መሰላችሁ ማያይዘው እዚህ ሀገር ከኤንቢኤ young boy fan base ጋር y'all are crazy nigga like y'all fight everybody comment like hey I love it you know what I'm saying like የፋን ቤዝ ዲክቴት የሆነ ራፐር ደስ ይለኛል you feel me like አንዳንድ ጊዜ መስመር ሲያልፍ ነው እንጂ የሚያስጠላው የፋን ቤዝ ዲክቴት የሚያደርገው ራፐር actually በጣም ኢንትረስቲንግ ነው because ሁሉ ጊዜ ፋን ቤዝ they have your back ገብቷል አይደለ even though ያኔ ራሱ የሆነ ጊዜ የኤምኦቢ ስራ በማይመቸኝ ጊዜ ትዝ ይለኛል ያው ስኩክ ሚ ኮሜንት ላይ ይፈቢ ዳ የኤምኦቢ ፋን ቤዞች actually I would say የኤምኦቢ ፋን ቤዝ is maybe the craziest fan base ኢትዮጵያ ውስጥ ካሉ ሂፕ ሆፕ you know as I ለማንኛውም hopefully enjoy እንዳደረጋችሁ ተስፋ አደርጋለሁ I want to see more የኤምኦቢ ስራዎችን you know what I'm saying በተለይ ደግሞ አሁን በዚህ በጀመሩት ስታይል I want to see more you feel me like I want to see more like that's interesting to me for me ለማንኛውም ዝገም ማብረሰ በጣም አላዝጋችሁ ተለመደው ይሄን ቻናል ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ ብዙ አላዝጋችሁ
ይመቻችሁ።